የሚባለው እንደ ሰውነቱ ምን ሆነ? መስዋዕት ሆነ። ያ ምን ሆነ? መታረቂያ ሆነን ከማን ጋር? ከራሱ ጋር አዳኝ እንደሆነ ያንን ሄጄ ነገርኩት እና ትንሽ ጠረጠረኝ በተወሰነ ደረጃ ውሸት እና ሊትራሊ አደሳላለሁ ውሸት። እንደውም የሆነ ጊዜ ስታገለግላት የነበረችውን ቤተክርስቲያን ልታሳድዳት ብሎ የተናገረኝ ጊዜ በጣም ረጅም ጊዜ ይሄ ንግግሩ ረብሾኝ ያውቃል። ምንድነው የሆንኩት? ኢቭን በሃይማኖት ደረጃ ጴንጤ ልሁን ጆባ ልሁን ኦንሊ ጀስት ምንም አውቀው ነገር እሺ፣ ኦርቶዶክስ እያለ ማለት ነው። ጴንጤ ይሁን ኦርቶዶክስ ይሁን ጆባ ይትነስ ይሁን አያውቅም። ለመርጌታዬ እስከምነግረው ነው የቸኮረው። የራሱ መርጌታ አለው የግድ። በእውነት ነው የምልህ ዱላ የያዘ በዱላ በድንጋይ በብረታ ብረት ቀጥቅጠው ገደሉ ምናምን ኮሜዲ ኢቢኤስ እንዳናደርግ። ከዚያ በኋላ ሬሳ የተጥሎ ሳላውቅ አዲስ አበባ መጥቼ ሆስፒታል ተኝቼ 1 ወር በኋላ ነው ራሴን ያየሁት። ጋይስ አሁን አይወላችሁ ኢቢኤስ ምናምን እንደዚህ ቀልዳ ቀልድ ምናምን ማየት አቁሙ። የምን በቃ ምንም አያስፈልግም። ይኸው መንፈሳዊ ኮንተንት እየሰራችሁ እንደዚህ ጥሩ ነገር ታያላችሁ። ሲደብራችሁ ደግሞ ላሽ ብላችሁ ወደ ፕሮቴስታንት ንግግር አካባቢ ፖድካስት አካባቢ ተፈታ ማለት ነው። ምን መርጌታዬን እጃ አናገርኩት እና ሊትራሊ ኢየሱስ ነው እግዚአብሔር ቢያወራው ወሬ በቃ ቦታውን አገኘ። በቃ አሁን ቢያወራው ወሬ በቃ ካፍ ውስጥ ካላም መውጣት ማለት ነው። በሱ ውስጥ አይደለም ፈያየው ገድሎ ነበር አልኩት። መድኃኒዓለምን እየዘከርኩ ስለ ኢየሱስ መሆኑን አላውቅም ነበር። ኧረ ሳይኖር አሳቅ፣ ኧረ ሳታውቅ አሳቅ። መድኃኒዓለምን እየዘከርኩ ስለ ኢየሱስ መሆኑን አላውቅም ይላል። ኧረ ጉድ እኮ ነው እግዚአብሔር። ኦርቶዶክስ እያለ ግን ኦርቶዶክስ አልነበርክም እርግጠኛ ነኝ። ሌላ ነገር ረስታ መልክ ነበር። ጆባ ይትነስ ነበርክ።